ከዛ ስለ ዳኒ ነበር ማወቅ ፈለኩ ሲለው ማለት ማወቅ የፈለገው ነገር እኔ ማወቅ የለብኝም የዚህ የቢሮ ኃላፊነት አይደለሁኝ አለው። አንተ ቢሆንም አንተ እንደዛ ብትሆንም እኔ ደግሞ ማናጀር እና የዚህ የድርጅት ኃላፊ ነኝ። ስለዚህ የመጠየቅ መብት የለህም አለው። ማለት እንዴት መጠየቅ መብት የለኝም አለው። አዎ መጠየቅ መብት የለም ደግሞ ወደ ማረግ ቤት ትመላለሳለህ አለው። እንዴት ትከታተለኛለህ ማለት ነው አለው። አንተ ልጅ እንግዲህ ስርዓትህን ያዝ አለው። ከዛ እሱም ደግሞ ብድግ ብሎ ይሄዳል። ከሄደ በኋላ ከጓደኛው ጋር ሆኖ ያወራል። አቤት አንዳንድ ጓደኛዎች አሳልፈው ጓደኞቻቸውን ይሰጣሉና ለዳኒ እሱ ደግሞ መልእክት ያስተላልፍለታል። ከማረግ ጋር ያለውን ግንኙነት እንደገና ደግሞ አብሮ ስራ ቦታ በአባቱ በኩል ያለውን ነገር መረጃ ነገር ለዳኒ ይሰጠዋል ጓደኛው። የሚገርም ሁኔታ ነው። ከሱ ጋራ ብዙ ነገር እያሳለፉ ምግብ ቤት ይወስደዋል። የሚፈልገውን ነገር ያደርግለታል፣ ይገዛለታል። ግን አሳልፎ ለነገር ብሎ ለወንድሙ ይሰጠዋል። ያው እንግዲህ ዳኒም ወንድሙ ቢሆንም እሱም አላወቅም ወንድሙ መሆኑን ማለት ነው። ወንድሙ ዳኒ ስለሆነ ያውቃል ወንድሙ እንደሆነ። ይሄ ደግሞ መኳንንት ደግሞ አያውቅም። ምክንያቱም ወንድም እንዳለው አያውቅም እና ከሌላ እንደወለደ አባትየው አያውቅም። አባትየውም ደግሞ ድቃላ ብሎ ስለሚሰድበው እሱም ደግሞ በግልጽ እስካልተናገርክ ድረስ አባቢ እኔ በፍጹም አልለቅህም አለው። ስለዚህ አሁን እኔ መኝታ ክላስ ፈልጋለሁ፣ መኝታ እንድትሰጠኝ ይፈልጋል። አንተ እዚህ ልትሆንማ አትችልም አለው። እንዴት ነው ማልሆነው እዚህ አለው። በፍጹም አትሆንም። እሺ ብሎ እሱም ደግሞ ዳኒ ይወጣል ከቢሮ። ከዛም በኋላ ላይ ለአባትየው ደግሞ የማረግ አባት ፎቶግራፊ ደርሰዋል። የድሮ ልጅነታቸው አብረው እያሉ ብዙ ነገር ያሳለፉት ነገር ነበረ። ያንን ሲልክለት እሱም ደነገጠ። ከይሄን ፎቶ እኮ ከኔና ከማረግ አባቶች እኮ ማንም የሚያውቀው ነገር የለም ይላል። ከዛም ግራ ገባውና ወደ ቤት ይመለሳል። ወደ ቤት ሲመለስ ዳኒን አብሮት ይዞት ይመጣል። ከዛም መኳንንት ደግሞ ማረግ እየደወላለት እያወራ ነበረ። እና አሁን ተረጋጋህ አለ። ማጊዬ እኔ ቆንጆ ምንም ልረጋጋ አልቻልኩም። ይሄ ዳኒ የሚባል ሰውዬ በህይወት እስከመጣ ድረስ ምንም ሰላም እየሰጠኝ አይደለም። አስበሽዋል? መጀመሪያ ላይ ያ ነገር ከፈጠረ ከዛ ደግሞ ይሄ ወረቀት እናትህ በልብ ድካም እንዳልሞተች የሚል ወረቀት ደረሰኝ። ሁሉ ነገር እኮ የተምታታ ነው አላት። እንዴ ሊያረ እንደዛማ አይደለም እንደምናችሁ ነው ደግሞ አላት። ይሄው አሁን ደግሞ አባዬ ይሄው ለተወሰነ ጊዜ ይቆያል ብሎ ለአንደኛው እዚህ አመጣው አላት። እንዴ ማለት? አዎ የሚገርም ሁኔታ እኮ ነው። ምንድን ነው ብላ በር ይቆረቆራል። በር ሲቆረቆር ያው እንግዲህ አባቱና መኳንንት እየመጡ ነበረ። ውድና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ የሆናችሁ ሰብስክራይብ እና ላይክ ሸር በማድረግ ቤተሰብ አድርጉኝ፣ አበረታቱኝ። ከዛም በኋላ እሺ ማጌዬ ቻው ትንሽ ቆይት ብዬ ልደውልልሽ ይላታል። ኦኬ ትለዋለች። ከዛም በኋላ በሩን ከፍትና መኳንንት ሲመጣ አባቱና ወንድሙ ናቸው። ከዛ ሲቀበለው እንዴ ይሄ ልጅ እኛ ጋር ምን እያደረገ ነው አለው። ምንም እያደረገ አይደለም ለተወሰነ ጊዜ እኛ ጋር ይሆናል አለው። እንዴ ማለት እንደዚህ የምትለው አለው። በጣም ደነገጠ። እንግዲህ አንተ ውጫጭ የሆንክ ልጅ ምን ነህ ነው አለው። እንዴ ማለት ለተወሰነ ጊዜ ሆናለሁ ብሎ የሚለው ምንድነው ነገሩ? እንዴ በገዛ ቤቴ የፈለግኩትን ሰው አምጥቼ ማሳደር አልችልም እንዴ አለው። አዎ ነገሩ ልክ ነህ፣ እማዬ ስለሌለች ቤቱም ንብረቱም ይሄ ሁሉም አዎ የራስ ነው፣ መብትህ ነው የራስህ ይለዋል። ከዛም በቃ ወደ ክላስ ግባ ይለዋል አባትየው። ወደ ክላስ ይገባና ያለፉትን ከዳኒ ጋር የተጣሉበትን ምክንያቶች ሁሉ ነገር ያስታውሳል። ከዛም በኋላ ላይ ዳኒ ደግሞ ወደ መኳንንት ጋር ይመጣል። ክላሱ እንደምንፈለግክና ነው ክላስ የመጣው ይለዋል። እንዴ መምጣት የለብኝም ነበር አለው። አዎ ምን ልታረግ መጣህ? አንተ ህይወቴን ሁሉ በጠበጥክብኝ ይለዋል። ከዛም በኋላ አንተ ከመጣ ወዲህ ይሄ ሁሉ ነገር ደርሷል አለው። እኔ የጠላኸኝ በዚህ ምክንያት ምን ስለበደርኩ ነው? ማናዬ ግን ስላናገርኳት ነው አለው። አይ እሱ ብቻ አይደለም ብዙ ነገር አለው። ከዛም በኋላ ላይ ያንን ወረቀት ይሰጠዋል። እናቱ ያው በድካም እንዳልሞቶች የተነገረ ደብዳቤ ይሰጠዋል። ይሄን ሁሉ ነገር አንተ ነህ እንደዚህ ያደረግከው አለው። ከዚ አይ እኔ አላደረግኩም ይለዋል። በሚገርም ሁኔታ ላይ እውነቱን ነው፣ እኔ በዚህ በኩል በስተጀርባ የለሁበትም ይለዋል። ከዛም በኋላ እና ታዲያ ማን ሊሆን ይችላል ይለዋል። ከዛም እሱ ሸዋር ቤቱን ታሳየኛለህ አለው። የራስ ጉዳይ ወጣልኝ ከክላስ ይለዋል። መኳንንት ይወጣል፣ ወደ አባቱ ጋር ይሄዳል። እኔ አንድ ጥያቄ የምጠይቅ ነገር አለኝ አለው። እሺ አስቴርን ማን የገደላት ብሎ ሲጠይቀው ምን
ብሎ ታርጋው ላይ ደንግጦ እንትን አለ። እንዴ ምን አስደነገጠህ? እየተጠየቀውን አትመለስም እንዴ አለው። የሚገርም ሁኔታ አንዳንድ ጊዜ የሰው ልጅ ጀርባውን ሳናጠና ክፉነቱን እንናገራለን። ከዛም በኋላ ደግሞ አንተ ደግሞ ስለዚህ ነገር አንተ ህፃን እያለህ አይደል እንዴ ሞተችው ይለዋል። እንዴ በቃ ብቻ እንደዚህ ስጠይቅህ ደነገጥ ካለው ከዛ ሂድልኝ ወደዛ አለው። ከዛ ይሄዳል። አባትየውም ወደ ቢሮ ይሄዳል። የማረግዬም እናት እቤቷ ሄዳ ቡና አፍልታ ከጓደኛዋ ጋር ማረግዬ ቡና እያፈላች ነበረ። ፍቅር ጀማመረኝ እያለች መጨፈር ጀመሩ። ቆይ እናንተ ግን ምን እያሰባችሁ ነው? ምን እያወራችሁ ነው? እኔን ለማናደድ ነው አይደል እንደዚህ የምትሉ ትላቸዋለች። አይ እኛ ምንም ያልነው ነገር የለንም። ምን ሆነሻል አለቻት። አይ ምንም አይደለም፣ ግን እንዴት እንደዚህ አይነት ነገር ስለ ፍቅር ታወራላችሁ ትላቸዋለች። የመስፈን መብት የለንም እንደ ይሏታል። ከዛም ቡናቸውን ይጠጣሉ። ጓደኛዋም ወደ ቤቷ ትሄዳለች። ጓደኛዋ ወደ ቤቷ ከሄደች በኋላ የማረግዬ እናት ደግሞ እንደው ማረግዬ ምን ሆነሽብኝ ነው? ትናንትና ጀምረሽ የሆነ ስሜትሽ ጥሩ አይደለም ትላታለች። ኧረ እኔ ምንም አልሆንኩኝ አለቻት። እንግዲህ የደበቀቻት ነገር ያው ተገጣጣሚ ነገሮች ስለሆኑባት ስለደበራት ነው። ከዛም በኋላ ላይ እኔ እኮ ምንሽ እንደሆነ ለመናገር ፈርቼ ነው ለመጠይቅሽ ብዬ ነው ጓደኛ ስላለች እፊቷ እንዳልጠይቅሽ ብዬ ነው ትላታለች። ያው ጓደኛዋ ታውቃለች ሁሉን ነገር። ከዛም በኋላ እማዬ እኔ ምንም አልሆንኩም፣ ባክሽን ዛሬ አሞኛል፣ ለመሄድም አልፈለግኩም፣ ግን ምንም ማድረግ አልችልም። ያ መኳንንቴ የሚያሳዝን የፎቶውን ይዞ የእናቴ ናፈቀችኝ እያለ እያለቀሰ ነበር ትላታለች። እሱማ ነግረሽኛል እኮ ትላታለች። ነግረሻለሁኝ እንዳለቻት ከዛ ከዛ እያቀሰተች ያው እንግዲህ መኳንንትንና ማረግን ለማገናኘት ፈልጋ ነው እሷ። ከዛም በኋላ ላይ በቃ ያ ሰው እኔ እኮ በህድ እኮ ደስ ይለኛል፣ ግን ያ ክፉ ሰውዬ ደግሞ እንደምታየው ነው ጥምድ አድርጎ ነው የያዘ ትላታለች። እሱ እኮ ይናገራል እንጂ በሆድ እኮ ምንም ነገር የለውም ትላታለች። እና ታዲያ ብትሄጂ ችግር የለውም እያልሽኝ ነው ትላታለች። አዎ አንቺ ከፈቀድሽና ከወሰንሽ እሺ ካልሽኝ ብትሄጂና ቁርሳቸውና ምሳቸውን አዘጋጅታችሁላቸው ብትመጪ ደስ ይለኛል ትላታለች። እሺ ትላለች። ከጓደኛዋ ጋር እየሄዱ እያለ እንዴ አንቺ ደግሞ ዘናበያ ፊትሽን እኮ ጥለሽዋል ትላታለች። እንዴ ማለት ያኔ ፈካ በይ፣ ምክንያቱም ያወጣ እንጀራ ምንድን ነው የሚባለው ይባላል አለቻት። ከዛ ወይ አንቺ ደግሞ በቃ ሁለት ጎረምሳው ልታገኝ ነው ማለት ነው፣ ስለዚህ በደንብ አድርገሽ እንድታበስልላቸው ትላታለች። እኔ እኮ የዳኒ ፍቅር እኮ ቁርጥ አድርገው ሊጥለኝ ነው አለቻት። እንደው አንቺ ደግሞ ምን ነው ብዙ አመት ረጅም አመት አፍቅሬው ኑሮ ያለሁኝ አልሽሳ አለቻት። እንዴ አንቺ ደግሞ ትቀልጃለሽ እንደ አለቻት። ከዛም እሺ በቃ ቻው ተባብለው ይለያያሉ። ከዛም ማረግዬ ወደ ቤት ትገባለች። ወደ ቤት ስትገባ መኳንንትን ሰላም ትለዋለች። ያው መጀመሪያ አስቀድማ ደውላ ትነግረዋለች የማረግና እኔ ዛሬ ስላመመኝ ማረግዬ ትመጣለች ብላ ነግረዋለች። ከዛ እሱም ደግሞ በጣም ተደስተው ነበረ። ግን የሚገርም ሁኔታ ላይ እኔ መጥቼ ላሳክምሽ እንዴ እቴጌ ምን ሆነሽ ነው? በቃ ላሳክምሽ አይ ደህና ነኝ ልረፍበት ብዬ ነው ትለዋለች። እሺ ማረግንም አስቀድማ ስለነገረችው እሱም በጣም ተደስቶ ነበር። ማረግዬም ከገባች በኋላ እሱን አገኘች፣ ሰላም አለችው። ከዛ ሰላም ሲባባሉ ወንድሙ መጣ። ወንድሙ ደግሞ ያው ድቃላ ልጅ እሱ ያው መኳንን ታያቅም ወንድሙ እንደሆነ። ከዛም በኋላ ላይ ሸዋር ቤት ወጥቶ ነበረና እንደ ደረት እንደዛ አድርገህ ትወጣለህ ቲሸርት አትለብስም እንዳለው እንዴ ምን ችግር አለው ምናምን ማቂ እንደ እንትን እንዳትል ነው አለው። አይ አንተ ምንድነው የምታወራው ይለዋል። በቃ እሺ ማጊ መጣሁኝ አንዴ ልብስ ቀይሬ ጠብቂኝ ይላታል። ከዛም በኋላ ይገባል። ቀይሮ ሲመጣ ማረግ ደግሞ ወደ ኩሽና ገብታለች። ከዛ ከወንድሙ ጋር ያወራሉ። እንዴ አንተ ልጅ ምን ሆነህ ነው የለበስከውን ቁምጣ አውጣልኝ ይለዋል። እንዴ እኔ ወንድምህ አይደለሁኝ እንዴ? አንተማ በፍጹም ወንድሜ ልትሆን አትችልም ይለዋል። በምንም ሁኔታ ይለዋል። ከዛም በኋላ እሸድና ወደ ኩሽና ይሄዳል። ወደ ኩሽና ሲሄድ ማረግን እንዴት ለምን አልነገርሽኝም እዚህ ቤት እንደምትሰሪ ይላታል ዳኒ። እንዴ ለምን እነግርሃለሁ መናገር ነበረብኝ። አይ ብትነግሪኝ ደስ ይለኝ ነበረ፣ ምን ችግር አለ ይላታል። አይ መናገር ስላልፈለኩ ነው ይላል። ከዛ ወንድሙ ደግሞ ይመጣል። እኔ እኮ የሚገርመኝ ነገር ማንኛው ነው የሚያፈቅራት? ከማንኛው ጋር ነው የምትሆነው? እሷ ግራ ገባኝ። እኔ ለራሱ ምን ብዬ እንደምናገር ማለት ነው። የምር ሀይጋን ማለት ነው። ከዛም በኋላ የምናገር እኔ ፍላጎት ስለሌለኝ ነው አለችው። ከዛ መጀመሪያም ደውሎ ጓደኛው
መኳንንት ጓደኛ ደውሎ ነግሮታል። እናቷ እሱ ቤት እንደምትሰራ በምግብ ሁኔታ ላይ እንደምትሰራ ማለት ነው። ከዛም በኋላ ላይ መኳንንት መጣ። እሱና ማረግዬና ዳኒ እያወሩ ከዛ ትከሻውን ይመተዋል። ከዛ የምትፈልጊው ነገር አለሽ ማረግ አላት። አይ ምንም የምፈልገው ነገር የለኝም አለች። ሁለታቸው ተጣሉ። እንዲህ ጩጫ ልጅ ምን ሆኖ ነው ቆይ እንደዚህ የሚያፍጨረጭረው ይላታል። እንዴ አንተ ልጅ ምን ሆነ ነው አትተወኝም እንዴ ይለዋል። አፍቅራታል እንዴ? ኧረ እሱ በፍጹም እኔ አላፈቀርኩም አለ። አራን ያላፈቀርኩም ይላል። እና ታዲያ ምን አፍጨረጨረህ አለው። እንዴ እናንተ ልጆች ምን ሆናችኋል እንዴ? ረጋ በሉ አለችው። እንዴ ማለት ረጋ ብላችሁ አናግሩኝ። ከዛ እሺ ይላሉ። ይዛቸው ትወጣለች። ከዛ ሳሎን ውስጥ ታስቀምጣቸውና ሁለታቸውን እሷ መሀል ሆና ታናግረዋለች። ከዛ እናንተ ልጆች ግን ስርዓታችሁን ያዙ፣ እኔ ስራዬን ነው መስራት ፈልገው፣ ስለዚህ አትንጫጩ ቤት ትላቸዋለች። እንዴ አንተ ምን አገባህ? አንተ ምን አገባህ? አንተ ምን አገባህ? አንተ ምን አገባህ ሲባባሉ ሲነጫነጩ፣ ከዛ የምጠይቁት ነገር ጥያቄ ካላችሁ መጠየቅ ትችላላችሁ ትላለች ማረግ። ከዛ ዳኒ እጁን ያወጣል። እንደምን እጅህን አስወጣ ሄደዋል። ከዛ እንዴ መናገር ካለባችሁ የምትፈልገው ካለጃችሁን አውጣ አልተባለም። ስለዚህ እኔ ደግሞ የምጠይቃት ነገር ስላለኝ ነው አለ። ምንድነው የምጠይቃት? አትጠይቃት። ከዛ እጁን አጣጠፈና ምን ይላታል መሰላችሁ? ፍቅረኛ አለሽ እንደ ይላታል። ከዛ እሱም ደግሞ ምን ጥያቄ ነው የምጠይቃት ይለዋል። ከዛ አዎ ፍቅረኛ አለኝ ትለዋለች። ስታዩ መኳንንት በጣም እየቀና ነው ያለው እሱ ሲያናግራት ማለት ነው። እሱም ደግሞ የምትፈልገው መኳንንትን ነው። ከዛም በኋላ ላይ እንግዲህ ከረፈው ወንድሜ ፍቅረኛ አላት ይለዋል በሚገርም ሁኔታ ላይ። ከዛ እሱም ደግሞ መኳንንት እንዴ ፍቅረኛ አለሽ እንዴ? እኔ ስራ አለብኝ ወደ መጥባህ ልሄድ ትላለች። ከዚያም ደግሞ አባትየው ያ ፎቶግራፍ ስለደረሰው ለጓደኛ የደወለለትና ወደ እነሱ ቤት እንዲሄድ እንድሰልል ያደርገዋል። እዛ ቤት እስኪ ሄደህ ያንን ነገር ሰልልልኝ፣ ይሄው ያኔና ከኔና ከሱ ውጭ ያ ፎቶግራፍ እንደሌለን ይለዋል። ከዚያም ሄድና ወደ እሱ ቤት ለመፈለግ ሞከረ። ምንም ነገር አላገኝም። ከዛ እናትየቱን እያስመሰለ ለማስመሰል ይናገራታል። እንደው እኮ የሆነ እኮ ሰው እኮ ነበረ እና እንደዚህ ነገር ልናደርግ ነበረ። እሱንማ ብየው ይኸው አቅቶኝ ተቸዋለሁኝ። ወንድሙንም እሱንም ተገደሉ። በኋላ መረጃውን እኮ የዛ ጊዜ ፍልፍል አድርገው ወስደውታል ትላለች ማረገ የምናት። ከዛ እናት ታዲያ ምንም ነገር የለም ሲላት፣ አይ ይች ፎቶ ብቻ ናት ያለችው እሱንም ለማስታወስ ያክል እንጂ ምንም ነገር የለም፣ መረጃውን ሁሉ በሙሉ አጥፍተውታል ትለዋለች። ከዛም በኋላ እሱም ደግሞ እሺ ይላታል። እንዲሁ ግን አለቃህን ያንን ብር የሚያስገባልን ሰውዬ ማግኘት ትፈልጋለሁ ትለዋለች። አይ እሱም እኮ ማግኘት ይፈልጋል። አንድ ቀን እቤት ወት ይመጣልና በደንብ ይቀበለዋል። እኔ ቤት? አዎ እሺ ከሆነማ ትለዋለች። አዎ ይላታል። እሱም ደግሞ ሻይ ግዴታ ሻይ መጠጣት አለበት ትለውና ሻይ ተጠጣዋለች። የሚገርም ሁኔታ ነው። አንዳንድ ጊዜ አስመሳይ ሰዎች ያናድዳሉና እሱም እንግዲህ ለዛኛው ለጓደኛው ሲል መቶ የእነሱን ቤት መሰለሉ አንድ ስህተት መስራቱ ነው። የራሱን ወንጀለኞቹን እንደዚህ አይነት ነገሮችን በመተው በጣም ይከብዳል እና እሱም እንቅልፍ መተኛት አጣው። አንድ ነገር መጥፎ ነገር የሰራ ሰው ምን ጊዜም ጥሩ ነገር አያገኝም እና የሚያጋጥመው ነገር ደግሞ በቃ ስለዛ ውስብስብ ነገር ነው የሚያደርገው ማለት ነው። ያንን መጥፎ ደህና ቢሰራ ኑሮ እንቅልፍ እንኳን በሰላም የተኛ ነበር። ጥሩ ነገር ስላልሰራ ግን እንቅልፍ አይወስደውም ለራሱ። በየሄደበት ቦታ ምን አጋጠመኝ እያለ ነው የሚየው። እና ውድ ቤተሰቦቼ ኢንሻአላህ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድላችሁ። አዲስ የሆናችሁ ያው እንግዲህ እንዳትረሱ፣ ወዳችኋለሁ። እኔ በቃ ምን ብዬ ልንገራችሁ የኔ ድምቀቶች ማለት ነው።